መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወገብረ ሰላም ማእከሌነ በመስቀሉ በመካከላችን ሰላም አደረገ። 2018 ዓመተ ምህረት በዓለ መስቀል በሰላም ተጠናቀቁን አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የተሰጠ የምስጋና መግለጫ። የተወደዳችሁ በመላው ዓለም የምትገኙ የመንፈስ ቅዱስ ልጆቻችን ሊቃውንተ ቤተክርስቲያን ምእመናንና ምእመናት ኦርቶዶክሳውያን በሙሉ የተከበራችሁ በበዓለ መስቀሉ በሰላም እንዲጠናቀቅ በከፍተኛ ድካም ዋጋ የከፈላችሁ የፌደራል የአዲስ አበባ ከተማና የሁሉም ክልል የጸጥታ ተቋማትና አባላት የተከበራችሁ ለበዓሉ ድምቀት ከፍተኛ ድጋፍና እገዛ ያደረጋችሁ አካላትና መላው ኢትዮጵያውያን በሙሉ ከሁሉ አስቀድሞ ቤተክርስቲያናችን አጠራር አፈ በረከት እየተባለ የሚጠራው ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ እንደገለጸልን የጥል ግድግዳ በደሙ ፈሳሽነት አፍርሶ በመስቀሉ በመካከላችን ሰላምን የሰራልን ወይም የመሰረተልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይድረሰው እያል እንኳን ለብርሃነ መስቀሉ አደረሰን አደረሳችሁ። የዘንድሮው በዓለ መስቀል ሰላማዊ ሆኖ እንዲጠናቀቅ በሁሉም የቤተክርስቲያኒቱ መዋቅራዊ አደረጃጀት በሙሉ ልዩ የበዓል ዝግጅት ኮሚቴ በማዋቀርና ጉዳዩ ከሚመለከታቸው መንግስታዊ ተቋማትና ልዩ የህብረተሰብ ክፍሎች ጋር ተቀናይቶ በጋራ አስፈላጊውን ቅድመ ዝግጅት በመደረጉ በዓሉ ሰላማዊ እና መንፈሳዊ እሴቱን በጠበቀ መልኩ ማክበር ተችሏል። በመሆኑም ለዚህ ትልቅ ስኬት ከፍተኛ አስተዋጽኦ ላበረከታችሁ ቅን አገልጋዮችና መላው ህዝባችን እንኳን ደስ አላችሁ እንኳን ደስ አለን። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 10 ላይ በጎ ስራን ለሚያደርጉ ሁሉ ምስጋናና ክብር ሰላም ይሁንላቸዋል በማለት እንደገለጠው ሁሉ እኛም የሐዋርያውን ቃል አብነት በማድረግ በዓሉ መንፈሳዊ እሴቱን በጠበቀና በደመቀ ሁኔታ በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ ያበረከቱትን አካላት በሙሉ ማመስገንና ማክበር ስላለብን በዚሁ መሰረት ገና በዓሉ ከመድረሱ አስቀድሞ ልዩ ዝግጅት በማድረግና ለረጅም ቀናት የሌሊት ቁሩ እና የቀን ሐሩሩ ሳይበግራቸው ደከመኝ ሰለቸን ሳትሉ ያለምንም እረፍት ለህዝባችሁ ሰላም ተግታችሁ በመስራት ከፍተኛ አስተዋጽኦ ያበረከታችሁ የፌደራል የሁሉም ክልሎችና ከተማ መስተዳድሮች የጸጥታና መስተዳድር አካላት በሙሉ መላው ኦርቶዶክሳውያንና ልዩ የህብረተሰብ ክፍሎች በተለይም እንደ አዲስ አበባ ከተማ ደግሞ የበዓሉን ዝግጅት ሙሉ ወጪ በመሸፈንና የጠየቀውን ሌሎች የሥራ ድጋፎችና ትብብሮች በማድረግ ከፍተኛውን ሚና ለተጫወቱት የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ እና የካቢኔ አባላቶቻቸው በሙሉ በቅዱስ ቤተክርስቲያናችን ስም ከፍ ያለ ምስጋናችንን እያቀረብን በመጨረሻ ማስቀደሞ ስለ በዓሉ ዝግጅት ከከተማ አስተዳደሩ እና
የፌዴራል ፖሊስ አመራሮች ጋር በነበረን ውይይት ወቅት በአጽንኦት እንደገለጽነው ሁሉ በቅድስት ቤተክርስቲያናችን ነዋየ ቅድሳት ላይ በተለያዩ ጊዜያት ክብረ ነክ የሆነ ህገወጥ ተግባር በሚፈጽሙት ግለሰቦች ላይ ተገቢው የህግ እርምት እንዲሰጥልን ባቀረብነው ጥያቄ መሰረት በቅርብ ቀን ስዕለ ቅድስት ድንግል ማርያምን በመቅደድ ህገወጥና አስነዋሪ ተግባር የፈጸመችውን ግለሰብ በህግ ቁጥጥር ስር በማዋል ለተሰጠን ፈጣን ምላሽ ከፍተኛ ምስጋናችንን እያቀረብን በቀጣይም እንዲህ አይነቱ ህግን የማስከበርና ህገወጥ ግለሰቦችን በህግ እንዲጠየቁ የማድረግ ስራው ተጠናክሮ እንዲቀጥል እያሳሰብን በድጋሜ በዓለ መስቀሉ በሰላም እንዲጠናቀቅ አስተዋጽኦ ላበረከታችሁ በሙሉ በቅድስት ቤተክርስቲያናችን ስም ከፍ ያለ ምስጋናችንን እናቀርባለን። እግዚአብሔር አምላካችን ለሀገራችን ኢትዮጵያና ለመላው ዓለም ሁሉ ሰላሙን ፍቅሩንና አንድነቱን ይስጥልን። እግዚአብሔር አምላክ ይባርካችሁ ይቀድሳችሁ። መስከረም 17 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒ